እንደምታስታውስ እነዘመነ በአጭር ጊዜ ወደ አንድ ድርጅት ምናምን ፈናው እንደሆነ ብሬኪንግ ኒውስ ሮሃ ሚዲያ ብሬኪንግ ኒውስ ኢትዮ ምናምን ሚዲያ ብሬኪንግ ኒውስ የሆነ አማራ ምናምን ሚዲያ ብሬኪንግ ኒውስ ኤቢሲ ሚዲያ ብሬኪንግ ኒውስ ኤክስዋይዚ ሚዲያ በሙሉ አንድ ሆነ ዘመቻ አንድነት የት ገባች እቺ ዘመቻ አንድነት? በነገራችን ላይ ማኪስ ውስጥ ነው ያለችው። 41 ቀን ሞላው አይደል? በ41 ቀን ምን አገኙ? ሁሉም እየተንጠባጠበ ወረደ አይደል? ከባቡሩ ላይ ቀስ እያለ በዚህ በሁለቱም እንኳን አንድ ሊደራረጉ አጥፍቶ መጥፋቱ ቀጠለ። ሁሌ የሚያስቅ ነገር አለ። ሁሌ ልክ የብሔር ትግል ይጀመርና ልክ ሲዳከም የኢትዮጵያ ምናምን አንድነት ህብረት የሚባል ይቋቋማል። ታውቃላችሁ? ይሄን ባይዘው የሚያቋቁመው ደግሞ ሻዕቢያ ነው። አሁን ሰሞኑን የኢትዮጵያን አድን የኢትዮጵያ የጋራ ንቅናቄ ምናምን የሚባል ተቋቁሟል። ሻዕቢያ ቁጭ ብሎ ያቋቋማቸው ማለት ነው። እነዚህም ሰዎች የሻዕቢያ አጀንዳ ተሸካሚ ናቸው። እነ እስክንድርም ወደ ሻዕቢያ አጀንዳ ተሸካሚነት ሄዳችኋል። ሰው ከሻዕቢያ ጋር ተጣብቆ ለውጥ አመጣለሁ ብሎ ማሰብ በራሱ ያሳፍራል። በጣም ከራሳችሁ መንግስት ጋር ብትደራደሩ ነው የሚሻላችሁ። የትኛው ምን ኤርትራናይዜሽን ኦፍ ኢትዮጵያ ልታመጡብን ነው? የትኛውን የአማራ ኮዝ ሲመልስላችሁ ነው ሻዕቢያ? እዛው በጸበላችሁ በነገራችን